ምድር ቤት ተቀምጦ ከሰው ጋር እንዳይገናኝ ያደርገነው። ምንተተነኖር እንስራ ፍረስ ትዳራችሁ ልጆቻችሁን በተን ንብረታችሁን በተን መጨረሻ ላይ ነፍሳቷን ገደለ ተቀላት ነው። አሁን ልጆቿን ተጣበጠች ተዳሩን በተን አድርገች ገላታለሁ። ተቃጠልኩኝ ማጸኗ ላይ ቁጭ ብያለሁ። እግሯን ሽባ አረጋለሁ። ልጆቿ ትምህርት እንዳይማሩ ዶማ አድርጌያለሁ። ኑሯ የሰው እጅ አይታ እንደምትኖር አድርጌያለሁ። መርገም ቤተሰቧ እናቷን በሽተኛ አድርጌያለሁ። ቆንቃውና ዳባ ልቄያለሁ። ማንም ስኬታማ እንደሆነ አድርጌያለሁ። እኔ ነኝ እኮ ጀግና። ብዙዎችን ያደነዘዘ፣ ብዙዎችን ግራ ያጋባ፣ የብዙዎችን ተስፋ ይበላ፣ የብዙ ሰዎችን መንገድ ያጨለመ፣ ብዙ ሰዎች በግራ መጋባት እንዲዋጡ ያደረገ፣ የብዙዎችን ሰላም ያደፈረሰ ድግምትና መተት ይመታል። ከዚህ ሰዓት ጀምሮ መቀመጥ አይችልም። መቀመጥ አይችልም። እስኪ ጉባኤ መቀመጥ አይችልም ይበል። በመንፈሴ እያየው ነው የምናገረው። መጮህ ይጀምራሉ። የስ መቀመጥ አይችልም። ውጣ። ቬኒያ ሶሎ ድግምት፣ ነፍሰ ገዳይ ገና እየተናገርኩ የተመታ መንፈስ ያያል። ውጣ 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 ዛሎ ጂሰስ ነም ውጣ 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 ዛል። በጣም ብዙ መናፍስቶች እየተመቱ ነው። ናውጣ ዛል። ገዳይ መናፍስት፣ አውሬ፣ ነፍሰ ገዳይ፣ ደም አፍሳሽ in the name of Jesus ውጣ 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 ዛል ውጣ ዛል the name of Jesus። በጣም ብዙ ጨለማ እየተመታ ነው። ውጣ ውጣ የሞት መንፈስ፣ ውጣ የፍርሃት መንፈስ፣ ውጣ አልኩ እኮ በጌታ በኢየሱስ። የአእምሮ በሽታ አው ያዟት፣ እሷን ምንም እንዳታረጋት አዝዣል። ምንም እንዳታረጋት ታንክ ዩ ሎ ምንም እንዳታረጋት አዛል ጂሰስ ነም ጂሰስ ነም። ነፍስን የምታጠፋ አውሬ ጸልዩ ጸልዩ። በጣም ብዙ መናፍስቶች ገና ይዋረዳሉ። የስ የሞት መንፈስ መድኃኒት ጠጥቶ እንዲሞት ነው የምፈልገው እኔ የሉሲፈር መልእክተኛ ነኝ የምትል የአውሬ መንፈስ በሶስት ወንዶች ውስጥ የተቀመጥክ ነፍሰ ገዳይ ናውጣ ዛል ናውጣ in the name of Jesus in the name of Jesus in the name of Jesus እንዴት ነው ማትለቃት? ያባቷ ነው። እንዴት ለቀታለሁ እናት አባቷ ስንት ዓመት ምድር ቤት ተቀምጦ ከሰው ጋር እንዳይገናኝ ያደርገነው። ከሰው ጋር እንዳይገናኝ ከጥንት ከመሰረት ያዝነው። እንዴት ይለቃል? እንዴት አባቷን
ስንት ዓመት ሙሉ ይዘን ልከስከስ አድርገን ቤት አስቀመጥን። ደግሞ እሷንም እንደዛ ልናለ። እሺ አሁን አዝዣለሁ፣ ጊዜ ስላለቀ በኃይል ለመጨረሻ ጊዜ ሂድ በኢየሱስ። ክብር አለ ለኢየሱስ፣ በጣም ብዙ ክብር። ዋው ምንድነው የእናንተ ስራ? ፍረስ ትዳራችሁ፣ ልጆቻችሁን በተን፣ ንብረታችሁን በተን፣ መጨረሻ ላይ ነፍሳችሁን ገደለ። ልትገላት ነው። ልትገላት ነው። አሁን ልጆቿን ተጣበቀች፣ ትዳሩንም በተን አደረገች። ማናችሁ እናንተ? እኛ ድግምቶች። እንዴት ሊሆን ተቃጠልኩ። ዋው ዋቴኝ ልቀቃታል። ትዳሩንም አለቅ፣ መንገዷንም አለቅ፣ ልጆቿንም በተን። ኧረ በገር ብትሄድ ሁሉ ነገር የተስተካከለውን በተን አድርጊ። ምን ሆንክ አሁን ታዲያ? ተቃጠልኩ። አደኩ። ዋው ወይ ወይ አትየኝ። አያሃለሁ። ኧረ እባክህ አትየኝ። ዋው ስንት ቦታ ስጠብቅ በሰማይ ነው የምትበረው፣ በምድር መንገድ አዘጋጀ። ከንቴ ቆይ እንዴት ነው የምታደርገው? ዋው ሞክሬ ነበር። አስበ ነበረ። በጣም ምን ለማድረግ ስራ ምንድን ነው? አንተና መከታተል ስራችንን እንዴት እንስራ? ኢትዮጵያ ላይ እንዴት ስራ? እሺ አሁን ጊዜ አልቋል። ልሄድ? አው ኧረ ልሄድ። አው መንገዷንም ለቅቄ ቻው በላት። ትዳሯንም ቻው በላት። ትዳሯም አይሆን አይሆንም። ሁሉም ይሆናል። ሁሉም ይሆናል። ወደ እሱ እንዳትመለሽ። እሱንም እሷ ከመጣሽ ወደ ቤት አታስገቢ። ማይታሰርፍ በአራት ነጥብ ዘግቻለሁ። እስቲ ወንድ 3 ጊዜ ጮኸ ወደ ጥልቅ ሂድ። 2 ለመጨረሻ ጊዜ ዛሬ ማለዳ ክብሩ ይዞ የመጣ ሰው ለጌታ ስሜ ጽዮን ኤርትሮ ይባላል። መጣሁት ከሐዋሳ ነው። አሁን ሰው ጋብዙኝ ወደዚህ መጣሁ። በብዙ አመታት ሰይጣን በትዳሬም በሰላም አያኖረኝም ነበር። እሰቃያለሁ፣ እጨቃጨቃለሁ። እሱ የምለውን ነገር አልሰማም። ከሱ ጋር መቼም በሰላም አልኖርም። እሱን በጣም ነው የምጠላው። ይጨነቅ ነበረ። ከዛ ከሱ ጋር አልኖርም ብዬ ትዳሬንም ፈታው። ልጆቼንም ጥዬ ወደ አረብ ሀገር ለማየት ነበር ሀሳቤ። ወጣው። ከዛ ሀሳቤንም እግዚአብሔር አምላክ እንግዲህ እሱ ያስተካክለው ወጣው እና ታይሳሳያ ትበር ያለሽ የተባልኩት እስከ ዛሬ ለካ ከሰይጣን ስራት የተነሳ እስካሁን አልሄድኩም እና እግዚአብሔር ዛሬ ደርሶኛል፣ ፈቶኛል ከሰይጣን ስራት። እንደኔ የሚሰቃይ የሚጨነቅ ብኖር በሰይጣን ዓለም ታስሮ ያለ ህዝብ በትዳር የሚጨነቅ በሌላም የሚጨነቅ ህዝብ ቢኖር ወደዚህ ይምጣ፣ ይፈወስ በእምነት መጥቶ። ይህንን ያደረገልኝን እግዚአብሔርን በጣም ነው የሚያመሰግነው። ነብዩዩንም እግዚአብሔር ባርኮ እለዋለሁ። ተባረኩ። ገላታለሁ። ተቃጠልኩኝ። ማጸኗ ላይ ቁጭ ብያለሁ። እግሯን ሽባ አረጋለሁ። ልጆቿ ትምህርት እንዳይማሩ ዶማ አድርጌያለሁ። ኑሯ የሰው እጅ አይታ እንደምትኖር አድርጌያለሁ። መርገም ነኝ። መርገም ነህ። የአንተ ስራ እሱ ነው። ልጆቿን ማደደብ፣ የሰው እጅ እንዲያዩ ማድረግ። ሌላስ ምንድን ነው እየሰራ ያለው? በቃ ስራ ባሏ ስራ መስመር ዘግቻለሁ። ቤተሰቧ እናቷን በሽተኛ አድርጌያለሁ። ቆንቃውና ዳባ ልቄያለሁ። ማንም ስኬታማ እንደሆነ አድርጌያለሁ። እኔ ነኝ እኮ ጀግና። እኛ ቤት ጀግና ኢየሱስ ነው። ዛሬ ማለዳ መርገም ጀግና እንዳይደለ አውጃለሁ። እኛ ሰፈር መርገም ጀግና አይደለም። እኛ ሰፈር ጀግናው ኢየሱስ ነው። እስኪ አጠገብ ያለውን ሰው ኢየሱስ ነው ጀግና በሉት። የሚያሳድዳችሁ ይስማ፣ የሚያውካችሁ ይስማ። መርገም አይደለም ጀግና፣ መርገም አይደለም ጀግና። ኢየሱስ ነው ጀግና። በሽታ አይደለም ጀግና፣
ኢየሱስ ነው ጀግና፣ ጠላት አይደለም ጀግና፣ ኢየሱስ ነው ጀግና። አንተ እያለማ አልችልም። በህልሟ መተህ ትዘምራታለህ። ሞት ቤት አይገባም ትላለህ። አንተ ያለው ሰላም አለኝ። ስለዚህ ምን አማራጭ አላችሁ? ወደ ጥልቅ መግባት፣ ወደ ጥልቅ መሄድ። በኃይል 3 ጊዜ ጮኸ። ወደ ጥልቅ ሂድ። 2 ለመጨረሻ ጊዜ በጣም ብዙ ክብር ለጌታ። አምልጠሻል። አሜን። ከዚህ በኋላ ላንቺና ለቤተሰቦችሽ ታላቅ መዳን ሆኗል። አሜን። መርገም ተሰበረ። አሜን። ልጆችሽ ካሉበት እስራት ነፃ ይወጣል። አሜን። በጌታ በኢየሱስ ስም አውጃለሁ። ለዘላለም መዳን ይሁን። አሜን። ቤትሽ ላይ የሚሰለጥን በቤተሰቦችሽ ላይ የሚሰለጥን የቤተሰብ መርገም ሽባ ይሁን። ለዘላለም ላይነሳ የተወጋ ይሁን። አሜን። በብዙ መከናወን በብዙ በረከት ውጪ። አሜን። ስሜ አማረች ዮሐንስ እባላለሁ። የመጣሁት ቦቴ የሚባል ቃለም ጤና ከተማ ላይ ነው። እግዚአብሔር ለኔ ያደረገልኝ በጣም ትልቅ ነገር ነው። ትላንት ቅዳሜ ሳምንት ነው ልጄ ምንም ያልታወቀ ነገር ምክንያት ሞቶ ነበር ወንድ ልጄ። ከዛን አልቅሼ በታኘውበት በህልሜ መጣና እዩ ጩፋ ይሄ ነገር ንኪ ያለኝና ነካውትና ካንቺ የሚወርቅ ነገር አለ ንኪ ያለኝ። ከዛው ታስሬ መዞርም መሄድ ያልቻልኩኝ ሴትዮዋ ከዛን ተፈትቼ መሮጥ ጀመርኩኝ። ሰዎች ሁሉ እጅ ለአፍስ ጭኖ ሲያዩ ለራሴ ተገረምኩና በቃ መሄድ አለብኝ ብዬ ወስኜ ያመኛል፣ መሄድ አልችልም፣ ብዙ ቦታ መራመድ አልችልም፣ ብዙ ጊዜ ተቀምጬ መነሳት አልችልም። በጣም ነው የሚያመኝ፣ ማይጸኔ ያመኛል፣ ወገቤ ያመኛል። እግዚአብሔር ከዚህ ስራት ፈታኝ። ማንም ሊደርስ ማይችል የዘር መንዘር መርገም ነበር። እግዚአብሔር ጠግቤ ልጆቹ እንዳይበላ በላይ ላይ የተሰራ መንፈሱን ዛሬ የኢዩ ጩፋ አማካኝነት ሆኖ ጌታ ለኔ የደረሰልኝ አምላክ ለእናንተም ድረስላችሁ።